በአይሁድ የበቀል በትር ተቀጥቅጠው ከዚህ ዓለም የተሰናበቱት የሐማስ የሽብር አመራሮች አስክሬናቸው በቃጠር ዶሃ በደማቅ መልኩ ሲሸኝ ታይቷል። ቀጠሮችም ለዓመታት ሲቀልቧቸው የነበሩትን የሐማስ የሽብር አመራሮችን በእስራኤል ይሁዳዊ ጥቃት ማጣታቸው ሐዘን ብቻም ሳይሆን ንዴትና እልህ የቀላቀለ ስሜት ፈጥሮባቸዋል። የእስራኤል ኃያል መሆን ያስጨነቀው ዩናይትድ ኔሽን ከቃጠሩ የእስራኤል ጥቃት በኋላ በነገሩ ላይ ለመነጋገር የአገር መሪዎችን ሰብስቦ ተቀምጦ ነበር። ቀጠርም በበኩሏ በጠቅላይ ሚኒስትሯ በኩል የእስራኤል ጽንፈኞች ከየትኛውም ድንበርና ወሰን በላይ ሆነዋል፣ እስራኤልም መተንበይ አትችልም፣ አሁን ያሉት የእስራኤል መሪዎችም እብሪተኞች ናቸው፣ የኛ ቤት ለሽብርተኞች አዲስ አይደለም፣ ከዚህ በፊት የታሊባን ሰዎች በእኛ አገር ተጠልለው ቆይተዋል፣ በኋላ ከአሜሪካ ጋር ሰላም እንዲፈጠር ያደረገው ድርድርም በእኛ አስጠላይነት የተነሳ ነው፣ እስራኤል የሐማስ መሪዎችን መግደል አልነበረባትም፣ ተደራዳሪዎችን መግደል ሰላም አያመጣም፣ የቃጠርን ሉዓላዊነት መጣስም የሽብርተኝነት አካሄድ ነው በማለት በጠቅላይ ሚኒስትሯ አማካኝነት ውንጀላ አሰምታለች። ፓኪስታንም በበኩሏ እስራኤል ወራሪ ናት፣ ማንንም የማትሰማ አገር ሆናለች፣ አካሄዷም ዓለም አቀፋዊ ሕግን የጣሰ ነው፣ እዚህም የተገኘ ነው በእስራኤል የተነሳ ነው፣ በቀጠር በደረሰው ጥቃትም ሐዘንተኛ ነኝ፣ ሐዘንሽ ሐዘኔ ነው ስትል ድምጿን ለቀጠር በአጋርነት አሰምታለች። እስራኤልን በተራዋ በአምባሳደሯ በዳኒ ዳኖን አማካኝነት አስደናቂ ምላሽ ሰጥታለች። አምባሳደር ዳኒ ዳኖን በበኩላቸው የሀገራቸውን የእስራኤል አቋምና ትንታኔ እንዲህ ሲሉ ገልጸዋል። ፕሬዚዳንት ሆይ፣ በሴፕቴምበር 9 እስራኤል በዶሃ ልከኛና ኢላማዊ ጥቃት ፈጽማለች። ጥቃቱም ለዓመታት በቅንጡ ቦታዎች ሆነው ብዙ ጊዜ ጥቃቶችን በእስራኤል ላይ በማቀድና በመምራት እነዚህን ትዕዛዞችንም በመምራት ላይ ባሉ የሐማስ መሪዎች ላይ ኢላማ ያደረገ ነው። እነዚህ አሸባሪዎችም የዘመቻው ዋና ኢላማ ነበሩ። ዋና ኢላማ የተደረጉት ህጋዊ ፖለቲከኞች፣ ዲፕሎማቶች ወይም ተወካዮች አልነበሩ። እነርሱ የሽብር ጠንሳሾች ነበሩ። በኦክቶበር 7 የነበረውን ጭፍጨፋ ያቀናበሩት እነርሱ ነበሩ። ይኸውም ንጹህ ዜጎችን መግደል፣ ህፃናትን ማገት፣ ሴቶችን መድፈርና ሙሉ ማህበረሰብን ማጽዳት ናቸው። ልክ በጭፍጨፋ ወቅት የነበረው አውድ እስካሁን እንዳለና የነበረውም ጥቃት እንኳን እስካሁን እንዳልተቀለበሰ ነው። የሐማስ መሪዎች በቀጠር በቀጥታ በቴሌቪዥን በመገኘት ደስታቸውን በኩራት ሲያስተዋውቁ ታይተዋል። እስራኤሎች ግን በአንጻሩ በአስተማማኝ ክፍሎች ተደብቀውና ከተኩስ ሸሽተው እንዲሁም ጭፍጨፋን፣ እገታና መደፈርን ችለው ቆይተዋል። የሐማስ መሪዎች ግን ፌሽታ በፌሽታ ሆነዋል። እርስ በራሳቸው እንኳን ደስ አለ ተባብለዋል። ግጭቱን ለማባባስ ጂሃድ ሲጠሩ የነበሩት ዋና ሰዎችም እነዚሁ ናቸው። ይጣሩ የነበረውም ደም ስለማፍሰስ እንጂ ለሰላም አልነበረም። ድርድርን ሳይሆን ሽብርን ያውጃሉ። ሽብሩም አልቆመም። ከቀናትም በፊት በኢየሩሳሌም በሚገኘው የራሞን ማሳለጫ የሐማስ አሸባሪዎች ሕፃናትና አዋቂዎችን በያዘ በቆመ አውቶቡስ ላይ ተኩስ ከፈቱ። 6 ንጹሃን ሰዎችም ተገደሉ። ከእነርሱም መሃል ከስፔን የመጣና በቅርቡ ያገባ የወደፊት ህይወቱንም በእስራኤል እየገነባ የነበረ የ25 ዓመት ወጣት እንዲሁም ህይወቱን ቀጣዩን ትውልድ ለማስተማር የሰጠ ራቢና 2 የማህበረሰቡ ነዋሪዎችን በዚያው በአቅራቢያቸው ተመትተዋል። ከቆሰሉትም መሃል የ8 ወር እርጉዝ ለራሷና ላልተወለደው ልጇ ህይወት እየታገለች ቀርታለች። እነዚህ ቁጥሮች ብቻ አይደሉም። እነዚህ ህይወቶች፣ ቤተሰቦችና የተነጠቁ የወደፊቶች ናቸው። ተኩስ ሲቆምም አውቶቡሱና መተላለፊያው በደም ርሶ ነበር። እንግዲህ ሽብር ይህን ይመስላል። እናቶች ልጆቻቸውን አፈፍ ሲያደርጉ፣ የቆመ አውቶቡስ ወደ ጦርነት ቀጠና ሲቀየር፣ በሰከንድ ውስጥ ማህበረሰብ ሲሸበር፣ ይህ እንግዲህ በእስራኤል የሚያጋጥመን እውነታ ነው። በየቀኑ ሽብር አስጠሊታ ጭንቅላቱን ከፍ እያደረገ ነው። ይህ ምክር ቤትም ለአሸባሪዎች ምንም አይነት ከሌላ እንደሌለ ድጋሚ ሊያስታውስ ይገባል። ሐማስም ገዳዮቹን ወዲያውኑ ያኔውኑ ጀግኖችና ወደር የሌላቸው እንደሆኑ አወድሷል። በኋላም ለጥቃቱ ሙሉ ኃላፊነትን ወስዷል። የንጹሖችን ጭፍጨፋም ተፈጥሯዊ ምላሽ ሲል ጠርቶታል። ምንም ተፈጥሯዊ አይደለም፣ ይህ ሽብር ነው። ግልጽና ቀላል ነው። ዛሬ 48 የሚሆኑ ንጹሃን ሰዎች በሐማስ በታጋችነት ተይዘው ይገኛሉ። ቤተሰቦችም በየቀኑ በስቃይ እየኖሩ ነው። ንጹሃን ሰዎች በሐማስ በምርኮ ተጠልፈው ከተያዙ ከ700 በላይ ቀናት ሆኗል። 700 የጭካኔና የጉስቁልና ቀኖች። ሐማስ እነርሱን እንደ መደራደሪያ ተጠቅሟቸዋል። ስቃያቸውንም ወደ ገንዘብ ቀይሮታል። ግልጽ ላድርገው፣ ለነዚህ ያላስፈጸሙትና ላመቻቹት አሸባሪዎች ምንም አይነት ከለላ የለም።
እስራኤል ትራምፕ የተኩስ አቁም ፕሮፖዛል ተስማምታለች። እኛ ጦርነቱን ለማቆም ዝግጁዎች ነን። ሐማስ ግን አልተቀበለውም። እነርሱ ዓለምን አስጠብቀውታል። እነርሱ አይጣደፉም። እነርሱ ጊዜው አላቸው። የእነርሱ መዘግየት ለሰው ስቃይ እንደሚያስከትል ግድ አይሰጣቸውም። ከዚህ ቸልተኝነት ማን ነው የሚጎዳው? ሩቅ ሆነው በዶሃ በቅንጡ ሕይወት የሚኖሩት የሐማስ መሪዎች አይደሉም። እነርሱ አይሰቃዩም። እነርሱ ጊዜው አላቸው። ታጋቾች ግን በክፍላቸው እየማቀቁ ነው። የጋዛም ሕዝብ እንደ መከላከያነት ይውላል። ገና ከመጀመሪያውም በንጹህ ሰዎች መሃል መሳሪያዎችን ማስቀመጥ፣ በትምህርት ቤቶች ሮኬቶችን መደበቅ፣ የማዘዣ ጣቢያዎችን በየሆስፒታሎች ውስጥ ማድረግ፣ ማተላለፊያ ዋሻዎችንም በየቤቶቹ መገንባት የሐማስ ስትራቴጂ ሆኖ ነበር። እነርሱ የራሳቸውን ሕዝብ በአስከፊ መንገድ ላይ አስቀምጠውታል። ከዚያም ንጹህ ሰዎች ሲጎዱ የአዞ እንባ ያነባሉ። የኛ ውጊያ ከሐማስ ጋር ነው፣ ከጋዛ ሕዝብ ጋር አይደለም፣ ከቀጠር አገርም ጋር አይደለም። እስራኤል የንጹህ ሰዎችን ሕይወት ለመጠበቅ ቅድመ ጥንቃቄዎችን መውሰዷን ትቀጥላለች። ያም በእኛና ጭፍጨፋና ሽብርን በሚያወድሱ መካከል ያለ ልዩነት ነው። ልክ በቅዱስ መጽሐፍ እንዳለው ቃይን ለወንድሙ ግድያ ምልክት እንደተደረገበት ቃይን ልክ እንደዚያው የሐማስ መሪዎችም ለወንጀላቸው ምልክት ተደርጎባቸዋል። የተደበቁበት ቦታ ምንም አያመጣም። በጋዛ ዋሻዎች ውስጥ ቢሆኑ ወይም በሩቅ ውድ ሆቴሎች ውስጥ ቢሆኑ የቃይን ምልክት በላያቸው አለባቸው። ለረጅም ጊዜ ሐማስ መሪዎች በዶሃ ብቻ ሳይሆን ነገር ግን በቤሩት በቴሄራንና በሌሎችም ሆነው እንደ ፖለቲከኞችና እንደ አገር መሪ በመምሰል በተግባርም እንደ አሸባሪዎች ተጠልለው ቆይተዋል። ልክ እንደ ታዋቂ ሰዎች ተቆጥረዋል። እውነታው ግን የግድያና የአረመኔነት ኮማንደሮች ናቸው። ይሄ በግድ ሌላ መልክ እንዲይዝ የሆነው ህጋዊነትም እንዲንቀሳቀሱ መሳሪያዎችን እንዲገዙና የሰብአዊነት አውታሮች ተብለው በሚጠሩት ውስጥ እንዲታጩ እንዲሁም ተቀባይነትን ሊነፍጓቸው በሚገቡ በዓለም አቀፍ መድረኮችም ፕሮፓጋንዳቸውን እንዲያስፋፉ ነፃነትን ሰጥቷቸዋል። ይህ ጥቃት ከዚህም ክፍል አልፎ ያስተጋባ ዘንድ መልእክትን የሚልክ ነው። ለአሸባሪዎች አንድም መጠለያ የለም። በጋዛም አይኖርም፣ በቴሄራንም አይኖርም፣ በዶሃም አይኖርም። ለአሸባሪዎችም ከለላ የሚባል የለም። አሁንም በዚህ ምክር ቤት አንዳንድ አባላት ለሐማስ ህጋዊነት መስጠትን መርጠዋል። ከለላም እንኳ እስራኤል ግን አትሰጥም። እኛ በሽብር መሪዎች ላይ እርምጃ እንወስዳለን፣ የትም ይደበቁ። ፕሬዚዳንት ሆይ፣ በዚህ ምክር ቤት የቀጠርን ግዛታዊ ሉዓላዊነት መጣስን በተመለከተ ውንጀላዎችን ሰምተናል። ግን አንድ ሰው ሉዓላዊነት በራሱ በሽብር ሲጣስ እነዚህ ስጋቶች የት ነበሩ ብሎ መጠየቅ አለበት። በኦክቶበር 8 ሂዝቦላ የእስራኤልን ድንበር አልፎ ሮኬቶችን ሲያስወነጭፍ፣ ሁቲዎች በቤንጎሪዮን የአየር ማረፊያ ላይ ባሊስቲክ ሚሳኤሎችን ሲያስወነጭፉ፣ ወይም ከቀናት በፊት የሁቲ ድሮን በራቦን የአየር ማረፊያ ጣቢያ ላይ ተከስክሶ ንጹሃንን ሲጎዳ፣ እንዴት አንድ ሰው ለነዚያ በግልጽ የኦክቶበር 7ቱን ጥቃት ላወደሱትና ሽብርን ለማቀናበር ለሚቀጥሉት ህጋዊነት እየሰጠ ለዓለም አቀፍ ህጎች ፍላጎት በማሳየት ከወንጀላዎች ጀርባ መደበቅ ይችላል? ፕሬዚዳንት ሆይ፣ ይህ ነገር ወደ ቃጣር ያመጣኛል። ጠቅላይ ሚኒስትር ራሳኒ፣ ቃጣር የምትመርጥበት ጊዜ መጥቷል። ለረጅም ጊዜ እነርሱ ጭፍጨፋንና የሽብር ጥቃቶችን በሚያቀናበሩበት ጊዜ ቃጣር ለሐማስ መሪዎች በውድ ሆቴሎች መጠለያዎችን በማቅረብ አሸባሪዎችን አስጠልላለች። ታሪክ ወንጀል አድራጊዎችን ለሚረዱ ደግ አይሆንም። ወይ ቃጣር ሐማስን ትፈርጃለች፣ ሐማስን ከሀገሯ ታስወጣለች፣ እናም ሐማስን ለፍርድ ታቀርባለች፣ ወይ ደግሞ እስራኤል ታደርገዋለች። ፕሬዚዳንት ሆይ፣ ከዚህ በፊት ዓለም እንዲህ ያሉ ጊዜዎችን አይቷል። ዛሬ ዓለም የሴፕቴምበር 11ን አስከፊውን የሽብር ጥቃት ያስታውሰዋል። ያ አሳዛኝ ቀን ልክ ለእስራኤል ኦክቶበር 7 እንደሆነ ሁሉ የእሳትና የደም ቀን ነበር። ከ911 በኋላ በዚህ ምክር ቤት ነፃነትንና እኩልነትን፣ ዲሞክራሲን የሚደግፉ ሀገራት ጎን ለጎን ቆመዋል። ከሁለት ሳምንት በኋላም ይህ ምክር ቤት የ1373ን የውሳኔ ሐሳብ አስተላልፏል። በግልጽ ማንም አገር አሸባሪዎችን ማስጠለል አይችልም። ማንም አገር ገንዘብ ሊደጉማቸው አይችልም። ማንም አገር ምቹ ከለላን ሊሰጣቸው አይችልም ይላል። ይህንን የውሳኔ ሐሳብ እንድታነቡ ታሳስባለሁ። ይህ ምክር ቤት የሚጠብቀውን ግዴታዎች የሚጥስ መንግስት ሁሉ እነሆ ያ ጽንሰ ሐሳብ ግልጽ ሆኖ ተቀምጧል። ዛሬን የግድ መደገፍ አለበት። ቢን ላዲን በፓኪስታን በተወገደ ጊዜ የተጠየቀው ጥያቄ ለምን በሌላ አገር ምድር ላይ ጥቃቱ ተፈጸመ የሚል አልነበረም። ማንም ያን አልጠየቅም። ጥያቄው የነበረው ለምን አሸባሪው መጠለያ ይሰጠዋል የሚል ነበር። ዛሬም ተመሳሳይ ጥያቄ መጠየቅ አለበት። ለቢን ላዲን ከለላ አልነበረውም፣ ለሐማስም ደግሞ ከለላ ሊኖረው አይችልም።
ሽብርን በመጋፈጥ የዚህ ምክር ቤት አባላት ተመሳሳይ ነገር እንደሰሩ ታሪክ ያሳያል። ከ2014 እስከ 2022 ድረስ ፈረንሳይ በማሊ፣ በቻድ፣ በቡርኪና ፋሶ፣ በማውሪታኒያ ሽብርተኞችን መትታለች። በ2014 እና በ2015 ዩናይትድ ኪንግደም በኢራቅ እና በሶሪያ በአይኤስአይኤስ ላይ የአየር ጥቃት ፈጽመዋል። ስለዚህ እነዚህ ድርጊቶች ፍትሃዊ ሆኖ ከነበር አሁን እስራኤል ለምን ተነጠላ ወጣች ብዬ ጠይቃለሁ። ሉዓላዊነትን አስመልክቶ የሚነሱ ጥያቄዎች በእስራኤል ላይ ብቻ ለምን ይሰነዘራሉ? ሌሎች ራሳቸውን ለመከላከል በተነሱ ጊዜ ለምን ችላ ይባላሉ? የእስራኤላዊ ደም ዋጋ የለውምን? መጠየቅ ያለበት ጥያቄ እስራኤል ለምን የሽብር ጠንሳሾችን ኢላማ አደረገች የሚሉ ጥያቄ ሳይሆን ነገር ግን ታጋቾች በምርኮ በረሃብ እየማቀቁና ጋዛዎችም እንዲሰቃዩ ተትተው ሳለ እነርሱ ሩቅ አገር ለምን ይጠለላሉ የሚለው ነው። እስራኤል የምትዋጋው ውጊያ የእስራኤል ብቻ አይደለም። ይልቁንም በእነዚያ ሞትንና ሽብርን በሚያመልኩ ላይ የሚደረግ በዲሞክራሲ የሚያምኑ ሁሉ ጦርነት ነው። ብርሃን ጨለማን በመቃወም፣ ስልጣኔ አረመኔያዊነትን በመቃወም፣ ፍትህ ሽብርን በመቃወም ነው። ታጋቾች እስኪለቀቁ ድረስ እንቀጥላለን። ህዝባችን ደህንነቱ እስኪጠበቅና ሽብር በየትኛውም የዓለም ጥግ መጠለያ እስኪያጣ ድረስ እንቀጥላለን። ምክንያቱም ለአሸባሪዎች ከለላ የለም፣ በፍጹም ሊኖርም አይችልም። ፕሬዚዳንት አመሰግናለሁ። የእስራኤል መከላከያ ሚኒስትር እንዳሉት በእስራኤል ላይ የሚነሳ እጅ ሁሉ ይቆረጣል። ሻሎም ለእስራኤል።